በሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አስከፊና ጨካኝ ክስተቶች ጀርባ ስለነበሩ ሰዎችና ስለሰሯቸው ዘግናኝ ድርጊቶች እንቃኛለን። ሰላም የዩቲዩብ ቻናል ተከታዮች፣ እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በሰላም መጣችሁ። ስማቸው ሲነሳ የብዙዎችን ሰውነት የሚያንቀጠቅጡ በሚሊዮኖች የሚቆጠሩ ንጹሃን ሰዎችን ሕይወት በከንቱ የቀሰፉ መሪዎችን እናወሳለን። አንዳንዶቹ ስልጣናቸውን ለመጠቀም ሲሉ፣ ሌሎቹ ደግሞ በጠማማ የዘር አስተሳሰብ ተመርተው የሰው ልጅን ክብር ረግጠዋል። ይህ ቪዲዮ ልባችሁን ሊሰብር ይችላል። ነገር ግን ታሪክን ማወቅ የሰው ልጅ ከጭካኔ እንዲማር ይረዳዋልና አብራችሁን ቆዩ። አንደኛ፣ ጀንጊስ ካን፣ የሞንጎሊያ የደም አገዛዝ። የመጀመሪያው ሰው ጀንጊስ ካን ነው። ይህ ሰው ከ12ኛው እስከ 13ኛው ክፍለ ዘመን ሞንጎላውያንን በአንድ ባንዲራ ስር አሰባስቦ በዓለም ታሪክ ታይቶ የማይታወቅ ግዙፍ ግዛት የመሰረተ ነው። ታዲያ ይህ ታላቅ ስኬት ግን የተገኘው በሚሊዮኖች የሚቆጠሩ ሰዎችን ሕይወት በመቅሰፍና ከተሞችን በሙሉ በማውደም ነበር። የጀንጊስ ካን ወታደሮች ወደ አንድ ከተማ ሲገቡ መላውን ሕዝብ በአሰቃቂ ሁኔታ ይጨፈጭፋሉ። ታሪክ እንደሚዘግበው በባግዳድ እና በሳምካንድ የፈጸማቸው ጭፍጨፋዎች እጅግ አሰቃቂ ነበሩ። የሞንጎሊያ ጦር አንድን ከተማ ከተቆጣጠረ በኋላ ከተማዋን ሙሉ በሙሉ ወደ ፍርስራሽነት ይቀይራል። በዚህም ምክንያት ጀንጊስ ካን ዘመቻ በሰው ልጅ ታሪክ ውስጥ ከፍተኛውን የሞት ቁጥር ያስመዘገበ ነው። ሁለተኛ፣ አዶልፍ ሂትለር፣ የዘረኝነትና የጥላቻ ፍሬ። ወደ ሁለተኛው የዓለም ጦርነት እንለፍም። ይህ ታሪክ አዶልፍ ሂትለር የሚባል ሰው ከ6 ሚሊዮን በላይ አይሁዳውያንና ሌሎች የህብረተሰብ ክፍሎችን በጋዝ ክፍሎች፣ በማጎሪያ ካምፖችና በሌሎች ጭካኔ በተሞላባቸው መንገድ እንዲጠፉ ያደረገበት ነው። ይህ አሰቃቂ ድርጊት ሆሎኮስት በመባል ይታወቃል። ሂትለር በአርያን ዘር የበላይነት ላይ የሚያምን ጠማማ የዘረኝነት አስተሳሰብ ነበረው። በዚህም ምክንያት አይሁዳውያንን፣ አካል ጉዳተኞች፣ ሲፒሲዎችን እና ሌሎችን የማህበረሰብ አባላት የሰው ልጅ አይደሉም በሚል ፍርደ ገምድል ፍርድ አዛውቷል። የሂትለር የጥላቻና የጥፋት ዘመን የሰው ልጅ ምን ያህል ጨካኝ ሊሆን እንደሚችል የሚያሳይ አሳዛኝ ምሳሌ ነው። ሶስተኛ፣ ጆሴፍ ስታሊን፣ የሶቪየት ህብረት የፍርሃት አገዛዝ። ከጀርመን ወደ ሶቪየት ህብረት እንሻገርና ጆሴፍ ስታሊን ወደ ስልጣን ሲመጣ የተፈጠረውን አሳዛኝ ታሪክ እንመለከታለን። ስታሊን የራሱን ህዝብ በመግደልና በማሰቃየት ከ20 ሚሊዮን በላይ ሰዎችን ለሞት የዳረገ ጭካኔ የሞላበት መሪ ነበር። አገዛዙን የመቃወም ፍንጭ ያሳየ ማንኛውም ሰው የመንግስት ጠላት ተብሎ ይፈረጅና በጭካኔ ይገደል ነበር። የስታሊን ትልቁ ጭካኔ ታላቁ ጭፍጨፋ ዘግሬት ፑር ተብሎ የሚታወቀው ድርጊት ነው። በዚህ ዘመን ስታሊን በልዩ ልዩ ምክንያቶች በመንግስት ውስጥ ያሉ ባለስልጣናትን፣ የጦር መሪዎችና ሰላማዊ ዜጎችን በጅምላ አሳዷል። አራተኛ፣ ፖል ፖት፣ የካምቦዲያ የጅምላ ግድያ። በ1970ዎቹ ፖል ፖት የተባለ ጨካኝ ሰው በካምቦዲያ የክመር ሩዥ የሚባል ቡድን መሪ በመሆን ስልጣን ላይ ወጣም። ከባድና አስደንጋጭ የሆነው ነገር በ4 ዓመታት ጊዜ ውስጥ ብቻ ከህዝቡ 1/4 የሚሆነውን መግደሉ ነው። ፖል ፖት ሀገሪቱን ወደ ግብርናዊ ገነት እንለውጣለን በሚል አስቂኝ ፍልስፍና ሁሉንም ምሁራን፣ ዶክተሮችን፣ መምህራንን፣ ሙዚቀኞችንና የከተማ ነዋሪዎችን በጅምላ አጥፍቷል። ትምህርት ቤቶችንና ሆስፒታሎችን ዘግቶ ህዝቡን በግብርና ስራ ብቻ እንዲያተኩር አስገድዷል። በፖል ፖት የተፈጸመው ጭፍጨፋ በታሪክ ውስጥ ከታዩት እጅግ ዘግናኝ የሰብአዊ መብት ጥሰቶች አንዱ ነው። አምስተኛ፣ ሊዮፖልድ ዳግማዊ፣ የኮንጎ የደም ጎማ። አምስተኛውና የመጨረሻው ሰው የቤልጅየም ንጉስ ሊዮፖልድ ዳግማዊ ነው።
ይህ ንጉሥ የኮንጎን ግዛት እንደ ግል ንብረቱ በመያዝ የፈጸመው ግፍ እስከ ዛሬ ድረስ ሲነገር ይኖራል። የሊዮፖልድ ዳግማዊ ወታደሮች የኮንጎ ዜጎችን የጎማና የዝሆን ጥርስ ምርት እንዲያመጡ በጭካኔ ያስገዷቸው ነበር። የጎማ ምርትን በመዘግየቱ ወይም የጎማ ምርትን ለማድረስ ባለመቻላቸው እጃቸውና እግራቸውን እንዲቆረጥ ያደርጋቸው ነበር። በዚህ ጭካኔ ከ10 ሚሊዮን በላይ የኮንጎ ዜጎች ተገድለዋል። የሊዮፖልድ ዳግማዊ ድርጊት የዘመናዊ ቅኝ ግዛት ወንጀለኞችን በአሰቃቂ ሁኔታ የሚያሳይ ነው። እነዚህ ሰዎች በታሪክ ውስጥ በፈጸሟቸው አስከፊ ወንጀሎች ምክንያት ለዘላለም በጥቁር መዝገብ ላይ ተመዝግበው ይኖራሉ። ከታሪክ መማር የወደፊቱን የተሻለ ለማድረግ ይረዳል። እንደነዚህ ያሉ ድርጊቶች ዳግመኛ እንዳይከሰቱ የሰው ልጅ እርስ በርሱ መከባበርና መተሳሰብን ማዳበር ይኖርበታል። ይህ ቪዲዮ ልባችሁን ቢነካም ታሪክን በማወቅ ረገድ እንደረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ላይ በሌላ አስገራሚ ርዕስ እንገናኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ላይክ፣ ሸር ማድረግም አይረሳ። በድጋሚ እስከምንገናኝ ሰላም ሁኑ።